ጨዋታ ደንቦች አሉ። እነዚህን ደንቦች በደንብ ካላወቃችሁ በስተቀር የዘንድሮ ዓለም ዋንጫ ግራ መጋባት ውስጥ ሊከታችሁ ስለሚችል እንደው ዋና ዋናዎቹን ማወቅ ጠቃሚ ነው። በመጀመሪያ የአርሰናል የዘንድሮ የእንግሊዝ ፕሪሚየር ሊግ ስኬት እና ስኬቱ የመጣበት ከፊል መንገድ በዓለም ዋንጫ ላይ የእግር ኳስ ጨዋታ ደንቦች በኢንተርናሽናል ፉትቦል አሶሲዬሽን ቦርድ ወይም IFAB በተባለው የፊፋን የጨዋታ ህጎችን በሚያረቀው ተቋም በኩል ልዩ ትኩረት አግኝቶ አንዳንዶች ጸረ አርሰናል ያሉት አንቲ አርሰናል የሚሉት የደንብ ማሻሻያ ተደርጎበት የዘንድሮ አርሰናል ለፕሪሚየር ሊግ ሻምፒዮንነት ሲበቃ ሚኬል አርቴታን በከፊል እንዳመነው በቆሙ ኳስ አጠቃቀማቸው ጊዜ እነሱ አጥቂ ሆነው ማለት ነው ኳስን ለመሻማትና ጎል ለማስቆጠር በሚደረገው ጥረት ዋይድ ቅጣት ምቶች ላይ ሊሆን ይችላል ወይ ማዕዘን ምቶች ላይ ሊሆን ይችላል ኳሱን የሚሻሙ ተጫዋቾች የራሳቸው የማጥቃት ድርሻ እንዳላቸው ሆኖ ሌሎች ተጫዋቾች ደግሞ የተጋጣሚን ተከላካዮች ብሎክ የማድረጉ ነገር አሁን እንደ ህገወጥ ይታያል በዚህ ዓለም ዋንጫ በዚህ በኩል አርሰናሎች ብዙ ተጠቅመዋል የተጋጣሚ ተከላካይ እንዳይከላከል እንዳይ በመሸፈን በማስገድዶ በመሸፈን ሌሎች ተጫዋቾች እርሱ ሊከላከለው በሚገባው ስፔስ ላይ ገብተው ጎል እንዲያስቆጥሩ ሲያደርጉ ስለቆየ ይህ ደንብ በአይኤፍኤ በኩል እንዲሻሻልና በዓለም ዋንጫ ላይ ስራ ላይ እንዲውል ተደርጓል። ፔርሉጂ ኮሊና የፊፋ የአርቢትሮች ኮሚቴ ሰብሳቢ ይህን ጉዳይ ሲያብራሩ በኢንግላንድ እንደታየው ነው ያሉት። አርሰናል የሚለውን ስም አልጠቀሱ። በኢንግላንድ እንደታየው እንደዚህ ያለ የቆመ ኳስ አጠቃቀም ጥፋት ተብሎ ሊወሰድ ስለሚችል ሁሉ ጊዜ የማዕዘን ምቶች ወይ ቅጣት ምቶች በሚመቱበት ጊዜ እንደዚህ ያለው ነገር ካለ VAR ቼክ እንዲያደርግ ይደረጋል። ጎል ከተቆጠረ ምናልባት እንዲህ አይነት ነገር ተፈጽሞ ከሆነ ቫር ቼክ ያደርጋል ማለት ነው። ግን ከመምታቱ በፊት ያለው ነገር ለቅጣት ሊዳርግ ይችላል። ይሄ እንግሊዝ ከኡሩጓይ ጋር በነበራቸው ባለፈው መጋቢት የወዳጅነት ጨዋታ ላይ ቤን ዋይት ለእንግሊዝ ጎል አስቆጥሮ ነበር ከቆመ ኳስ በቴስታ እና አዳም ዋርተን እሱ የክሪስታል ፓላስ ተጫዋች ነው የኡሩጓይን አንድ ተከላካይ ብሎክ አድርጎ በመታየቱና ጎሉ በመጽደቁ ምክንያት የፊፋ አርቢትር ኮሚቴ ሰብሳቢ የቀድሞ ድንቅ አርቢትር ኮሊና ይሄንን ጠቅሰው ነው IFAB ነገሩን እንዲያሻሽል መደረጉን ያሳወቁትና በሚያጠቃው ቡድን የሚፈጸም እንዲያለው ጥፋት ምንድነው ኢሌጋል ብሎክ ብለውታል። ይሄ በVAR ቼክ እንዲደረግ ይደረጋል ማለት ነው። የዳኛን ውሳኔ በመቃወም ከሜዳ ውጪ ተጫዋቾች እንዲወጡ የዳኛን ውሳኔ በመቃወም ከሜዳ ውጪ ሉጣ ያለ ተጫዋች ቀይ ካርድ ይሰጣል። ወይም ደግሞ አሰልጣኞች ተጫዋቾቻቸው በአርቢትሩ ውሳኔ ምክንያት ወይም በሌላ ባለመስማማት ከሜዳ ውጡ ብሎ ሲያበረታቱ ከተገኘ ለእነርሱም ለአሰልጣኞቹም ቀይ ካርድ እንዲሰጥ በዓለም ዋንጫ ላይ ታዟል። ይሄ እንግዲህ የአፍሪካ ዋንጫ ፍጻሜ ላይ የታየውን ያንን ትርምስ ለመከላከል IFAB እና ፊፋ የወሰኑት ውሳኔ ነው። ሁለተኛ ቢጫ ካርድ የሚያሰጡ ጥፋቶች በVAR ቼክ እንዲደረጉ ተወስኗል። በፊት ቀይ ካርድ ቀጥተኛ ቀይ ካርዶች ብቻ ነበር። ሁለተኛ ቢጫ ካርድ የሚያሰጡ ለቀይ ካርድ የሚዳርጉ ስለሆነ እነዚህም አጋጣሚዎች በVAR እንዲታዩ በዚህ ዓለም ዋንጫ ላይ ተደርጓል። በስህተት የተሰጡ የማዕዘን ምቶችም እንዲሁ በVAR ቼክ ይደረጋል። በስህተት የተሰጡ የማዕዘን ምቶች ካሉ አከራካሪ ከሆኑ እንደበፊቱ ፕሮቶኮሉ የVAR ፕሮቶኮል የማዕዘን ምትን አይመለከትም ብሎ ከነስተቱ ማለፍ የለም። በዚህ ዓለም ዋንጫ የማዕዘን ምት የተሰጠው ምናልባት አርቢትሩ ሜዳ ላይ ባለው ኦንፊልድ ዲሲዥን በሜዳ ላይ ውሳኔው እንደው የመጨረሻ ኳሱን የነካውን ሰው ማንነት አምታቶት ከሆነ VAR ይረዳዋል ማለት ነው። በVAR ቼክ ተደርጎ ይወሰናል። ምክንያቱም የማዕዘን ምቶች በፕሪሚየር ሊግ በዓለማችን ትልቁ ሊግ ላይ እንዳየነው አሁን የጎል ምንጮች ሆነዋል እና በስህተት ምክንያት በተሰጠ የማዕዘን ምት ጎሎች እንዲቆጠሩ ደግሞ የእግር ኳሱ አስተዳዳሪዎች መፍቀድ የለባቸው። በፊት የማዕዘን ምት በቃ አሁን የማዕዘን ምት አንዳንዴ ከፍጹም ቅጣት ምት ጋር የተቀራረበ ሁሉ ተጽዕኖ
እንዳለው እየተመለከትን ነው በአንዳንድ አጋጣሚዎች ላይ እና ይሄ እንግሊዝ ፕሪሚየር ሊግ በተለይ አርሰናል ሻምፒዮን የሆነበት በዚህ ሲዝን ላይ ታየ ስለሆነ በዓለም ዋንጫ ላይ መሰል ስህተቶች እንዳይፈጸሙ የማዕዘን ምቶች ለሚገባቸው ሊሰጡ ይገባል በሚል ቪአር ቼክ እንዲያደርግ ተወስኗል። በሜዳ ላይ የሕክምና ድጋፍ የሚደረግለት ተጫዋች ቢያንስ ለ1 ደቂቃ ከሜዳ ውጭ ወጥቶ ከዛ ተመልሶ መግባት እንዳለበት ተደንግጓል። እዚህ ሜዳ ላይ ይሄ ይደረጋል፣ ግን 1 ደቂቃ ግን መቆየት አለበት። ቢያንስ 1 ደቂቃ ግን ግብ ጠባቂዎችን ይሄ አይጨምርም። በዓለም ዋንጫ በእያንዳንዱ ሀፍ ከረፍት በፊት ከረፍት በኋላ አንድ ጊዜ ደግሞ ፊፋ ያለው ይሄ ሃይድሬሽን ብሬክ ወይም ኩሊንግ ብሬክ ውሃ የመጠጫ ጊዜ ይኖራል። ብዙ ጊዜ 23-25 ደቂቃ አካባቢ ይቋረጥና ጨዋታ ውሃ እንዲጠጡ ይደረጋል አይደል? ተጫዋቾች ያንን እጅግ በጣም ሞቃት በሆነው በዚህ በምዕራቡ ንፍቀ ክበብ በሚዘጋጀው ዓለም ዋንጫ ላይ ይሄ እንዲሆን ተደርጓል። አሜሪካ በተለይ ሙቀቱ መቼም ጨርቅ የሚያስጥል ይሆናል ተብሎ ስለሚጠበቅ ተጫዋቾች ውሃ የሚጠጡበት የሃይድሬሽን ብሬክ እንዲኖራቸው ተደርጓል። ጊዜ ማባከን ይሄም ከአርሰናል ጋር ይያያዛል። ዘንድሮ የአርሰናል ሁኔታ በዚህም ዓለም አቀፉ ማህበር ከአይኤፍኤቢ ጋር ተባብሮ የደንብ ማሻሻያ እንዲያደርግ አስገድዶታል። ምን ይባላል? ታክቲካል ትሪትመንት ይሉታል። አሁን ታክቲካል ፋውል እንደምንለው ግብ ጠባቂ አሁን በቡድን ውስጥ ያለ ታክቲካዊ ሁኔታ የሆነ እርማት ቢያስፈልገው ግብ ጠባቂ ተጎዳው ብሎ እዛው ሜዳ ውስጥ ስለሚታከም ግብ ጠባቂ ሕክምና ይጠራል። ፊዚዮቹ ገብተው ግብ ጠባቂውን በሚያክሙበት ጊዜ የተቀሩት ተጫዋቾች ግን የት ይሄዳሉ? ወደ አሰልጣኛቸው ወደ ቤንቹ ቴክኒካል ቤንቹ ይሄዱና የታክቲክ እርማት የሚደረግበትን መመሪያ ይወስዳሉ። አሰልጣኙ ሕክምናው እስኪያልቅ ድረስ መመሪያ ይሰጣቸዋል። ይሄን ደጋግመን አይተናል። ይሄ ሰዓት ማባከን ብቻ ሳይሆን ሌላ ታክቲካል ታይም አውት ነው፣ አላግባብ አድቫንቴጅ የመውሰድ ጉዳይ ነው በሚል ፊፋ ይሄንን ከልክሏል። ኦኬ፣ እንደዛ ከሆነ ግብ ጠባቂው ከተጎዳ ላይ ይታከም ነው ወይ ካላችሁ ይታከማል። ተገቢውን የሕክምና እርዳታ ከፊዚዮቹ ያገኛል። ነገር ግን የዓለም ዋንጫ ዳኛ የተቀሩት ተጫዋቾች ወደ አሰልጣኛቸው እንዳይሄዱ የማገድ መብት ተሰጥቶታል። እንዳትሄዱ ማለት ይችላል። ግብ ጠባቂው ይታከማል፣ ተጫዋቾቹ እዛው ሜዳ ውስጥ ነው የሚቆዩት። ወደ ሜዳው ዳር ላይ ሄደው ከአሰልጣኛቸው ጋር ታክቲካል መመሪያ መቀበል አይችሉም። አርቢትሩ ይሄ እንዳይደረግ የማገድ ስልጣን አሁን ከተሻሻለው ደንብ አግኝቷል ማለት ነው። ተጫዋች በሚቀየርበት ጊዜ የሰዓት ማባከን እንዳይኖር አንድ ተጫዋች በ10 ሰከንድ ውስጥ ሜዳውን እንዲለቅ ይደረግ። የግዴታ ከዛኛው ሜዳ ጫፍ ወደዚህኛው ወደ አሰልጣኙ እና ተጫዋቾች ቤንቹ ወደሚገኝበት የሜዳ ጫፍ ላይ እስኪመጣ ድረስ መጠበቅ የለበት። የቅያሪ ምልክት ከተሰጠው በአቅራቢያው በቅርበት በሚገኝ የሜዳ ጫፍ በኩል የመውጣት ግዴታ አለበት። እዛኛው ጫፍ ላይ ከሆነ በዛኛው ጫፍ ይወጣል። ቅርበት ወዳለው ተች ላይን ሄዶ ይወጣል ማለት ነው። አለበለዚያ ይሄም ሊቀጣ ይችላል፣ ጥፋት ሊባል ይችላል። እና እነዚህ እና የመሳሰሉ ሌሎችም አሉ። እነዚህ ነገሮች ሲፈጸሙ ካያችሁ ህጋዊ ናቸው። ይሄን መረዳት ያስፈልጋል። ሁልጊዜ የዳኝነት ጉዳይ በእግር ኳስ ቤተሰብ ዘንድ ያጨቃጭቃል እንደምታውቁት። ግን የእግር ኳስ ቤተሰቡ ደግሞ የዳኝነቱን የደንብ ማሻሻያዎች ደግሞ ቀድሞ ለማወቅ ብዙ ጊዜ ፍላጎት ሲያሳይ አይታይም። ይሄንን በየጊዜው ማሻሻል